ሰላም እንዴት ናችሁ? ዶክተር እስጢፋኖስ ነኝ የአእምሮ ህክምና ስፔሻሊስት። ዛሬ ስለ ቦርደርላይን ፐርሰናሊቲ ዲስኦርደር ነው የምነግራችሁ። ቦርደርላይን ፐርሰናሊቲ ዲስኦርደር ከክላስተር ቢ የስብዕና ችግሮች ውስጥ አንዱ ነው። በክላስተር ቢ የስብዕና ችግሮች ውስጥ አንቲሶሻል ፐርሰናሊቲ ዲስኦርደር፣ ቦርደርላይን ፐርሰናሊቲ ዲስኦርደር፣ ናርሲስቲክ ፐርሰናሊቲ ዲስኦርደር እና ሂስቴሪዮኒክ ፐርሰናሊቲ ዲስኦርደር ይካተታሉ። ዛሬ ስፔሲፊካሊ ስለ ቦርደርላይን ፐርሰናሊቲ ዲስኦርደር እነግራችኋለሁ። ቦርደርላይን ፐርሰናሊቲ ዲስኦርደር ስያሜውን ያገኘው ከምልክቶቹ በኒውሮሲስ እና በሳይኮሲስ መካከል ስለሆኑ ነው። ኒውሮቲክ ዲስኦርደር የምንላቸው እንደ ድብርት፣ እንደ ጭንቀት፣ እንደ ፖስት ትራውማቲክ ስትረስ፣ እንደ ኦብሰሲቭ ኮምፐልሲቭ ዲስኦርደር እና የመሳሰሉትን ያካትታል ማለት ነው። እነዚህ የአእምሮ ህመም አይነቶች ከሪያሊቲ አያስወጡንም። ያው ጭንቀት ይፈጥሩብናል፣ ዲስትረስ ይፈጥሩብናል፣ ግን ሪያሊቲን የመረዳት አቅማችንን አያደበዝዙትም ወይም ደግሞ አይቀንሱትም። በአንጻሩ የሳይኮቲክ ዲስኦርደር የሚባሉት እንግዲህ ሳይኮሲስ ማለት ኢምፔርድ ሪያሊቲ ቴስቲንግ ማለት ነው። ስለዚህ ከእውነታው ዓለም እንድናፈነግጥ ያደርጉናል። ለምሳሌ ሃሉሲኔት እንድናደርግ፣ ዴሉዥን እንዲኖረን ምክንያት ይሆናሉ ማለት ነው። በዚህ ስር እንደ ስኪዞፍሬኒያ፣ ዴሉዥናል ዲስኦርደር እና የመሳሰሉትን መጥቀስ እንችላለን። ታዲያ ይሄ ቦርደርላይን ፐርሰናሊቲ ዲስኦርደር ምልክቶቹ በተወሰነ መልኩ ከኒውሮቲክ ዲስኦርደር ጋር ይመሳሰላሉ። አንዳንዴም ደግሞ የሳይኮሲስ ምልክቶችንም በተወሰነ መልኩ ያሳያሉ። ስፔሲፊካሊ የፓራኖይድ አይዲሽን ማለት ነው። በሳይኮሲስ ደረጃ ግን አይደለም። ከሳይኮሲስ ትንሽ ዝቅ ያለ፣ ከኒውሮሲስ ትንሽ ከፍ ያሉ ምልክቶችን ነው የሚያሳዩት። እነዚህ ምልክቶች ምንድን ናቸው? ማለትም በቦርደርላይን ፐርሰናሊቲ ዲስኦርደር ሲያጋጥመን የምናሳያቸው ምልክቶች ምን ምን ናቸው ካልን፣ አንደኛው የኢሞሽናል ኢንስቴቢሊቲ ነው። ስሜታቸው በጣም ያልተረጋጋ ነው። ስለዚህ ደርሰው ሊያኮርፉ ይችላሉ፣ ደርሰው ሊቆጡ ይችላሉ። በቀን ውስጥ ብዙ ጊዜ ሊደብራቸው፣ ስሜታቸው ሊከነት ይችላል ማለት ነው። ለትንሽ ነገር ሴንሲቲቭ ናቸው። ስራ ቦታም ላይ ቤት ውስጥ የሆነች ነገር ካጋጠመቻቸው በጣም ሃይፐር ሪያክት ያደርጋሉ። ቀኑን ሙሉ አክርፎ ሊሉ ይችላሉ ማለት ነው። ስለዚህ ይሄ ሙድ ኢንስቴቢሊቲ ወይም ደግሞ ኢሞሽናል ኢንስቴቢሊቲው በጣም እነሱ ጋር ከባድ ነው። በዚህ ምክንያት ከልክ በላይ በመቆጣት ይታወቃሉ። ሲናደዱ እጅግ በጣም አውት ኦፍ ፕሮፖርሽን ነው። ሲናደዱ የሚያደርጉትን አያውቁም። ራሳቸውን እስከ መጉዳት ሊደርሱ ይችላሉ። ይሄ ምን ማለት ነው? ራሳቸውን ለማጥፋት ብላ ሊሞክሩ ይችላሉ ማለት ነው። በትንሽ ንዴት ምክንያት በጣም ሴንሲቲቭ ስለሆኑ ራሳቸውን ለመጉዳት የሚሞክሩት ደግሞ ብዙ ጊዜ የስለታማ ነገሮችን ይጠቀሙ ሊሆን ይችላል። እጆቻቸውን በስለታማ ነገሮች በመቁረጥ ይታወቃሉ። ራሳቸውን ለማጥፋት እየሞከሩ ሊሆን ይችላል። ወይንም ደግሞ ራሳቸውን ከንዴት ለማብረድ እየሞከሩ ሊሆን ይችላል። ሰልፍ ሱዚንግ ቴክኒክ ይጠቀሙበታል አንዳንድ ሰዎች። የሰልፍ አርሚንጉን ደሙን ሳየው ያረጋጋኛል ይላሉ። በተጨማሪም ደግሞ የአቴንሽን ለማግኘትም ሊሆን ይችላል። ልክ እንደዛ ሲያደርጉ ሰዎች ያው ስለሚንከባከቧቸው እሱን እንደ አንድ ስትራቴጂ ሊጠቀሙበት ይችላሉ ማለት ነው። ኤኒዌይስ ግን ራሳቸውን ለመጉዳት ሲሞክሩ we have to take it seriously ማለት ነው። ልምዳቸው ነው ምናምን ብለን አባንደን ማድረግ የለብንም። ባይሆን እንደዛ እንዳያደርጉ መመካከሩ ይሻላል። የተሻለ ስትራቴጂ እንዲጠቀሙ ከባለሙያ ጋር እንዲሞካከሩ ሊንክ ማድረጉ ይሻላል። ሌላ ምልክታቸው ምንድነው? ሰዎችን ከፍ ዝቅ በማድረግ ይታወቃሉ። ደስ ሲላቸው በቃ እንደኛ መልአክ የለም። ትንሽ ስናስቀይማቸው ደግሞ ዲቫሉ ያደርጉናል። ይሄ ፓቶሎጂካል አይዲያላይዜሽን ዲቫሉዌሽን እንለዋለን ማለት ነው። ከዛ በተጨማሪ ደግሞ ይሄ ቲንኪንጋቸው ወይም ደግሞ አስተሳሰባቸው ይሄ ኦል ኦር ነን ወይንም ደግሞ ብላክ ኤንድ ዋይት ነው። እዚህ ነገሮችን ከፋፍሎ ማየት ብላክ ኤንድ ዋይት ቲንኪንግ ነው የሚኖራቸው። በዚህ ምክንያት ሰዎች ሲያጠፉ በጣም ዲቫሉ ያደርጓቸዋል። ጥሩ ነገር ሲሰሩ ደግሞ ቨርባሉ ያደርጓቸዋል። ይሄ ቴራፒ ሴሽን ላይም ኮመን ነው። አንዳንድ ሐኪሞችን ከፍ የማድረግ በቃ አንደኛ ሐኪም እንደሆነ የማንሳት፣ አንዳንዱም ደግሞ በትንሽዬ ስህተት ዲቫሉ የማድረግ ነገር ይስተዋልባቸዋል። ይሄ ሪሌሽንሽፕ ውስጥም ይስተዋላል ማለት ነው። በነገራችን ላይ የፍቅር ግንኙነታቸው ብዙ ጊዜ ያልተረጋጋ ነው፣ በብዙ ምክንያት ማለት ነው። አንድም አባንደን መደረግ ስለሚፈሩ ነው። ሰዎች ሁሌም ጥለውን ይሄዳሉ ብለው በስጋት ስለሚኖሩ ይሄ ደግሞ ኦቨር ኮንትሮሊንግ እንዲሆኑ፣ ዲማንዲንግ፣ ክሊንጅ እንዲሆኑ ያደርጋቸዋል። በዚህ ምክንያት ለምሳሌ የፍቅር አጋራቸውን ደጋግሞ የመደወል፣ ቼክ የማድረግ፣ ሪያሹር እንዲያደርጋቸው በቃ ሁሌም ጥሏቸው እንደማይሄድ እንዲነግራቸው የመፈለግ ነገር አለ። ይሄ ደግሞ ለዛኛው ለተፈቃሪው ሳይድ ሆነን ስናየው ትንሽ ዲማንዲንግ ስለሆነ እነዛ ሰዎች ጥሏቸው እንዲሆኑ ሰበብ ሊሆን ይችላል ማለት ነው። ያኔ በጣም ይጎዳሉ፣ ድብርት ውስጥ ይገባሉ እና የመሳሰሉ ከፍተኛ የሆነ የስሜት መናወጥ ያጋጥማቸዋል ማለት ነው። የማንነት ቀውስም ይስተዋልባቸዋል።
ማንነታቸውም ቶሎ ቶሎ ነው የሚቀያየሩት። አለባበሳቸውን፣ ንግግራቸውን ካይንድ ኦፍ ዴይ አር ድራማቲክ። ኢቨን ሃይማኖታቸውን፣ አኗኗራቸውን፣ ብዙ ነገራቸውን ፀጉር ስታይላቸውን ይቀይራሉ ማለት ነው። ወጥ የሆነ ማንነት የላቸውም። ይሄም ደግሞ ትንሽ ግራ የሚያጋቡ አይነት እንዲሆኑ ያደርጋቸዋል ማለት ነው። ከፍተኛ የሆነ ውጥረት ውስጥ ሲሆኑ ደግሞ ይሄ ፓራኖይድ የመሆን ነገር ይስተዋልባቸዋል። ሊጠራጠሩ ይችላሉ። የቅርብ ሰዋቸውን፣ ዘመዶቻቸውን፣ የትዳር አጋራቸውን ሊጠራጠሩ ይችላሉ ማለት ነው። ብዙ ጊዜ ስትረስ ውስጥ ሲሆኑ ነው ይሄ ነገር የሚስተዋለው። እነዚህንና የመሳሰሉ ምልክቶችን ያሳያሉ እነዚህ ሰዎች። ታዲያ ምልክቶቹ በተወሰነ መልኩ ከባይፖላር ዲስኦርደር ጋርም የመመሳሰል ነገር አላቸው። ስለዚህ እንዴት እንለያቸዋለን የሚለውን ስንመለከት እንግዲህ ባይፖላር ዲስኦርደር ላይ ቲፒካሊ የምናያቸው ምልክቶች አሉ። ለምሳሌ ሜኒያ ሲኖር የራስን ከፍ ከፍ የማድረግ ግራንዴ ስታወቱ አለ። በተጨማሪም ደግሞ ኢሌትድ ሙድ አለ። ይህ በጣም ከፍ ያለ የደስታ የፈንጠዝያ ስሜቱ አለ። ቶካቲቭ የመሆን ነገሩ አለ። ብቻ ቲፒካሊ ሜኒያ ላይ የምናያቸው ነገሮች አሰስ ማድረግ ነው። ስለዚህ ባለሙያዎች ብዙ ጊዜ አይቸገሩም ብዬ አስባለሁ። ግን ትንሽ ያው ፕሮፐር የሆነ አሰስመንት ያስፈልጋል፣ ሕክምናውም ስለሚለያይ። ስለዚህ በቀጣይ ቪዲዮዬ ስለ መንስኤዎቹና ስለ ሕክምናው ይዤላችሁ የሚቀርብ ይሆናል። አመሰግናለሁ።